ቡና ካልጠጣው መዋል አልችልም፣ የቡና ሱስ ይዞኛል። አንዳንዶችም ቡናማ በጭራሽ አልጠጣም ሲሉ ይደመጣል። ነገር ግን በዚህ ቪዲዮ ቡና የምትጠጡ ስለ ቡና ጥቅም ተረዳላችሁ። እንዲሁም ቡና አልጠጣም የምትሉ ስለ ቡና አስፈላጊነት ታውቁበታላችሁ። በተጨማሪ ከመጠን በላይ የምትጠጡ ጉዳቱ እንድታውቁ ብለን ይህን ቪዲዮ ይዘን መጥተናል። ዩቲዩብ ቻናላችንን ሰብስክራይብ ማድረግ። የቡና የመጀመሪያው ጥቅም የአእምሮን አቅም ከፍ ማድረግ ነው። ቡና የማሰብ አቅምን በእጥፍ እንደሚጨምር በዘርፍ ያሉ ባለሙያዎች ይናገራሉ። ምክንያቱም ካፊያን የተባለ ንጥረ ነገር በውስጡ ስለሚገኝ ድካምን የመቀነስ፣ አካላዊ ብቃትን ከፍ የማድረግና የአእምሮን የማሰብ አቅም ከፍ የማድረግ ኃይል አለው። ቡና የራስ ምታት በሽታን እንደሚከላከል ያስረዳሉ። እንዲያው የራስ ምታት ኪኒን ከመውሰድ ይልቅ ቡና መጠጣት የተሻለ የመዳን አማራጭ እንዳለው፣ እንዲሁም ለራስ ምታት ብለን ከምንወስዳቸው መድኃኒት ላይ የቡና ንጥረ ነገር እንዳለው ሳይንስ ያስረዳናል። ቡና በውስጡ ባለው ዶፓሚን ድብርትን እንደሚያስወግድና አንድ ሲኒ ቡና ከመጠነኛ ስኳር ጋር መጠጣት የራስ የማጥፋት ዝንባሌዎችን በ50% እንደሚቀንስ ሳይንቲስቶች ይናገራሉ። ቡና የማስታወስ ችሎታ እንደሚጨምርና ክብደትን ለመቀነስ እንደሚረዳም ያስረዳሉ። ከዛ በተጨማሪ የተለያዩ የካንሰር በሽታዎችን፣ አልዛይመር ለተባለ የመርሳት በሽታን ለመቆጣጠር ይረዳል። ነገር ግን ቡና ይሄ ሁሉ ጥቅም አለው ብሎ ከመጠን በላይ መጠጣትን ሊወጣ ከማይቻልበት አዘቅት ውስጥ ሊከት ይችላል ብለው በዘርፍ ያሉ ሳይንቲስቶች ያነሳሉ። ለምሳሌ ጽንስ እስከ ማዛባት። ቡና አብዝተው ከሚጠጡት ወንዶች በተደረገ ጥናት አብዝተው መጠጣት በጽንሱ ላይ ከፍተኛ የሆነ ተጽዕኖ ሊያመጣ ይችላል። ሌላኛው የበርካቶች ስጋት የሆነው የቡና ሱስ ነው። አብዝተን የምንጠጣ ከሆነ እየዋል እያደር በቡና ሱስ መያያዛችን አይቀሬ። ቡና በፈለግነው መጠን ካልጠጣን እንቅልፍ ማለት፣ ጭንቀት፣ ድብርት፣ የራስ ምታት በሽታን ሊያጠቁን ይችላሉ። ከዚህም በላይ ቡና ሳይንቲስቶች ከመከሩት በላይ መጠጣት ለካንሰር መሰል በሽታዎች እንደሚዳርግ ገልጸዋል። ስለ ቡና ይህን ያክል ካለን የተለያዩ የቡና ሀገራት ስርዓትን ላስቀኛችሁ። ወደ ሀገረ ቪየትናም የሚደረገውን የቡና አፈላል ስርዓት ላስቀኛችሁ። ቪየትናሞች ቡና በእንቁላል ይከውኑታል። ቪየትናሞች አንድ የቡና አፈላል ባህል አላቸው። ቪየትናሞች ቡና ሲያፈሉ በቡና መጠጫቸው ላይ አንድ እንቁላል ሰብረው ይጨምሩበታል። ትንሽ ወተትና ስኳር ቀላቅለው ጣፋጭ ሲሉ ይጎነጩታል። ሌላኛው የፊንላንዶች የቡና አፈላል ነው። ፊንላንዶች ቡና ሲያፈሉ ትንሽዬ አይብ ጣል አድርገው በመቀልጠል ቡናውን ይቀዱና አማስለው ይጠጡታል። ሌላኛው አርጀንቲና ነው። አርጀንቲና ላይ ቡና ሲጠጡ ትንሽዬ ወተት ጠብ አድርገው ይጠጡታል። ይሄ በእኛ ሀገር የተለመደ ነው፣ ማኪያቶ ብለን የምንጠጣው። እናም በተለያዩ የዓለም አቀራረብ እየቀረበ በሚሊዮኖች ስኒ ይቀርባል። ተመልካቾች የዛሬው ቪዲዮ